በቅድሚያ ደሴ ከተማ ከመጣንበት ጊዜ ጀምሮ ለተደረገልን አቀባበል፣ ለተደረገልን እንክብካቤ ብዙ ቦታዎችን አንዳንዶችን በተሽከርካሪ አንዳንዶችን በእግራችን ዞረን የከተማውን አጠቃላይ ነገር አይተናል። ለተደረገልን ሁሉ ምስጋና ማቅረብ እፈልጋለሁ። በተለያዩ መድረኮች በፈጠርናቸው የህዝብ ውይይቶች ህዝቡ ካነሳቸው ጉዳዮች አንዱ የአገልግሎት አሰጣጣችሁን ፈትሹ፣ ከእጅ መንሻ የነጻ ጸዳ ያለ አገልግሎት ማግኘት አለብን የሚል ነው። ስለዚህ ይህንን የዲጂታል አገልግሎት አብረን ከእናንተ ጋር ሆነን መመረቅ በመቻላችን የተሰማኝን ደስታ እንኳን ደስ አላችሁ እንኳን ደስ አለን በማለት ለመግለጽ እወዳለሁ። አስተዋዩ የደሴ ህዝብ ልማት ፈላጊ፣ ለፍትህ የቆመ፣ በውይይት የሚያምን፣ በኢትዮጵያዊነቱ የሚኮራና የጸና ህዝብ ነው። በዚህ አጋጣሚ ተቀናጅቶ በመስራት ደሴን የሰላምና የልማት ሞዴል አድርጋችሁ እያስቀጠላችሁ ያላችሁ የደሴ ከተማ ህዝብ፣ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ የጸጥታ አካላት፣ ጀግናው የመከላከያ ሰራዊታችንን ጨምሮ እንዲሁም በየደረጃው ያላችሁ አመራሮች ከፍ ያለ ምስጋና በፌዴራል መንግስትና በራሴ ስም ላቀርብላችሁ ፈልጋለሁ። በሙያና በእውቀት ቀደምት የሆነችው የወሎ እምብርት ደሴ ከተማ አሁን ላይ ከፍተኛ የሆነ የልማት እንቅስቃሴ ላይ እንደምትገኝ ተዘዋውረን አይተናል። ይህንን የልማት ጉዞ በማሳለጥ ረገድ መሶብ የአንድ ማዕከል ዲጂታል አገልግሎት የራሱ የሆነ ሚና ይኖረዋል። ክቡራትና ክቡራን፣ የክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድ ኢኒሼቲቭ የሆነው የመሶብ የአንድ ማዕከል አገልግሎት በተለያዩ ተቋማት የሚሰጡ አገልግሎቶችን ወደ አንድ ማዕከል በማምጣት ከዚህ በፊት በማኑዋል ይሰጥ የነበረውን የመንግስት አገልግሎት ዲጂታል በሆነ አግባብ ፈጣን የሆነ አገልግሎት በመስጠት የተገልጋዩን እንግልት እንዲቀንስ የሚያደርግ ነው። ተገልጋዮች ጊዜያቸውን፣ ገንዘባቸውን፣ ጉልበታቸውን በአግባቡ እንዲጠቀሙ በማድረግ ረገድ መሶብ ትልቅ ፋይዳ እያመጣ ያለ ነው። የመሶብ የአንድ ማዕከል አገልግሎት ከሲቪል ሰርቪስ ማሻሻያ ሪፎርሞች ውስጥ አንዱ አካል የሆነው በህዝብና በመንግስት መካከል ያለውን ጥብቅ ቁርኝት ወደ ተሻለ ደረጃ የሚያሳድግ አገልግሎት ነው። በተቋማት የሚስተዋሉ ብልሹ አገልግሎቶችን፣ አሰጣጦችን በማስወገድ ዘመኑን የዋጀና ጥራቱን የጠበቀ አገልግሎት በመስጠት መሶብ የማይተካ ሚና ይጫወታል ተብሎ ታስቧል። የመሶብ አገልግሎት የሰለጠነ አገልጋይ፣ የሰለጠነ ሙያተኛ፣ የሰለጠነ አመራርና የሰለጠነ ተገልጋይ የሚጠይቅ ነው። ስለዚህ ይህን አገልግሎት የሚያገኙ ለማግኘት የሚፈልጉ ሁሉ ነገር አልጋ ባልጋ ስለማይሆን ችግሮች ካሉም በጋራ እየፈቱ ጥሩ ነገሮች ካሉም ደግሞ ምስጋና እየሰጡ ማጠናከር ያስፈልጋል ማለት ነው። አገልግሎቱ በእንዲህ አይነት ህንፃ ላይ ብቻ ሳይሆን በተሽከርካሪዎችም በቀበሌ ጽሕፈት ቤቶችም የሚሰጥበትን አሰራር መዘርጋት ያስፈልጋል። ዛሬ ከ120 ዓመት በላይ ያስቆጠረችው ደሴ የብልጽግና ወጋገን ፈንጥቃለች። ለነዋሪዎቿ ምቹ የሆነች የበለጸገችና የተዋበች ከተማ ወደ መሆን የሚያስጉዛትን የተስፋ ጎዳና ተያይዛለች። ይህንን የአንድ ማዕከል አገልግሎት የበለጠ ማጠናከርና ማስፋፋት ይገባል። የተጀመረው የኮሪደር ልማት ሁሉም አካባቢዎች መድረስ ይገባዋል። ጽዳትና ውበት በደሴ መገለጫዎች ሊሆኑ ይገባል። ይህንን ለማድረግ ደግሞ የከተማዋ ነዋሪ በተለይም ደግሞ የንግዱ ማህበረሰብ ግብሩን በጊዜውና በታማኝነት በወቅቱ ሊከፍል ይገባል። ተጨማሪ አስተዋጽኦዎችንም በግሉም ማድረግ ይጠበቅበታል። እያንዳንዱ ማህበረሰብ ካልተሳተፈ በስተቀር የኮሪደር ልማትና የኢትዮጵያ ብልጽግና የምንላቸው ራዕዮች ሊሳኩ አይችሉም። ሰላምና ልማት ተመጋጋቢ በመሆናቸው ህዝቡ ሰላሙን ማስጠበቅ ይገባዋል። ተባብረን ደሴን፣ ክልላችንን፣
አገራችንን ኢትዮጵያን እናልማ እላለሁ። አመሰግናለሁ።